አልማኒያ ላይ አንዲት ሙተነቅብ ሴት ወደ አንድ ሱፐር ማርኬት ትገባለች። ማለትም ፊቷን የተሸፈነች ሴት የፈለገችውን ነገር ገዛችና ወደ ሱቅ ማሰቢያው ትሄዳለች። ከዛ አጠገብ ደግሞ ቁጭ ያለችው ሴት ሙተበርጅ ናትኝ። ያለበሰችም የሆነ ቁምጣ ነገር ለብሳለች። ከዛ በኋላ የሆነ ብርቷን እያሳየች ነው የምትሄድ። ጡት ማሳዣ ነገር ነው የለበሰችው ማለት ነው። የለበሰችው ልብስ ያለበሰችው የሚባል ያለበሰችው እና ያንን ለብሳ ቁጭ ብላለች። ሙተነቅቢዋን ስታይ ግን በጣም ተናደደች። እየሰጣችኋትን እቃ እያሰበች እያለ እናንተ ከአረብ ሀገር ወይም ከተለያዩ ሀገራቶች እየመጣችሁ ሀገራችንን ታምሳላችሁ። ሀገራችንም እንደውም ታምሳለች። ከችግሩ መካከል ብዙ ችግር አለበት ሀገራችን። ከችግሩ መካከል ደግሞ እናንተ ሙተነቅብ የሆናችሁ ሴቶች ናችሁ። በጣም ነው የምታስጠሉት እኮ። ስለምታስጠሉ ነው ደግሞ ኒቃብ የምትለብሱት አለቻት። ከዛ ሴትዮዋን በጣም ተረጋግታለች። ምንም ነገር አልተናገረቻትም፣ ዝም አለቻት። ከዛ ንግግሯን ቀጠለች። እናንተ ሙስሊሞች እኮ እንደዚህ ናችሁ እያለች መሳደብ ጀመረች። ሴትዮዋ መረጋለችና ዞር ብላ አየችና ማንም የለም፣ ማለትም ወንዶች ምናምን የሉም። ኒቃቧን ከፍታ አደረገችላት። በጣም ነው የምታምረው ሴትዮዋ። ጸጉሯ ቡኒ ነው። በጣም ቆንጅዬ ናት ሴትዮዋ ማለት ነው። ሙተነቅብ ሴቷ ትመለከችኛለሽ አለቻት። ከዛ ቀጥ ብላ ስታያት በጣም ነው የምታምረው። ድንግጥ አለች። ከዛ እኔ የምሸፈነው ጌታዬ ሳላዘዘኝ እንጂ ስለማላምር አይደለም በመጀመሪያ። ሲቀጥል ደግሞ አገሬ አልማኒያ ነው። አባቴም አያቴም ቅድመ አያቴም የአልማኒያ ሰው ነኝ። ሃይማኖቴ ግን ሙስሊም ነው። ስለዚህ እንደፈለግሽ አታውሪ እሺ አለቻትኝ። ሴትዮዋም ሽምቅቅ አለችና ዝም አለች ማለት ነው። ሴትዮዋም ይቺ ሙተነቅብ ሴቷም አቅራጧን ገዛችና ወጣች ማለት ነው። እና ብዙ ጊዜ ይሄ ነገር ይከሰታል ከተባለ ኢትዮጵያ ላይ ይከሰታል። ኢትዮጵያ ላይ እናንተ መጤ ይላሉ ማለት ነው። እናንተ መጤ እያሉ ይሰደባሉ አይታችሁ ከሆነ። ነገር ግን እኛ መጤ ነን እንደ ሲባል አይደለም። ለምሳሌ ያጎት ያክስት ልጅ እኮ ልንሆን እንችላለን፣ ወይም ደግሞ እህታችሁ ልትሆን ትችላለች። እናንተ መጤ የምትላችሁ ያክስት ያጎት ልጃችሁ ራሳ ከእናንተ ከሷ ዘር ተወልዳችሁ ማለት ነው። ነገር ግን መጤ ሲባሉ ተሰማላችሁ ማለት ነው። ነገር ግን እኛ መጤ አይደለንም። አገራችን ኢትዮጵያ ነው አይደለ? አገራችን ኢትዮጵያ ነው። ነገር ግን ሃይማኖታችን ምን ነው? ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ስለነበሩ ከዛ መጥቷን ወደ ኢትዮጵያ ገብቷል ለመጀመሪያ ጊዜ ማለት ነው። ለመጀመሪያ ጊዜ ሲባል ከረሱል ሰለላሁ ዐለይሂ ወሰለም ወይም ከኛ ዘመን አንፃር ነው እንጂ መጀመሪያም የነበረ ነው እስልምና። ሁለተኛው ደግሞ ብዙ ሰዎች የሚያስቡት ምንድነው? ሙተነቅብ የሆኑ ሴቶች ስለማያምሩ ይመስላቸዋል። ነገር ግን አለማማር አይደለም። አለማማርና ማማርን ያካተተ አይደለም። አንድ ሰው ቢያምር ባያምር ይሄ የአላህ ኸልቅ ነው አንድ ሰው ማለት ነው። ግልጽ ነው። ነገር ግን የምንሸፈነው ለምንድን ነው? ጌታችን ስላዘዘን ነው። የጌታችንን ትእዛዝ ስለምንፈጽም ነው። አምላካችን አላህ በሱረቱል አሕዛብ ላይ ያ አዩሀን ነብዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ለሚስቶችም ለልጆችም ለምእመናን ሚስቶችም ምን ብላችኋል? ዩዲኒና ዐለይሂነ ሚን ጀላቢቢሂን በላያቸው ላይ እንዲለቁ ጀልባቦቻቸውን በላያቸው ላይ እንዲለቁ ንገራቸው ብሎ አምላካችን አላህ ስላዘዘ ነው። ዛሊከ አድና አዩዕረፍነ ይሄ ደግሞ እንዲታወቁና ፈላ ዩእዘይን በባለጌዎች እንዳይደፈሩ ያደርጋቸዋል ብሎ አምላካችን አላህ ስላዘዘ ነው። ይህንን ትእዛዝ ነው የጌታችንን ጀለ ጀላሉ የሆነውን አምላካችንን ትእዛዝ ነው የምንተገብረው። እናንተ ግን ሃይማኖታችሁን ራሱ ስለማትተገብሩት ነው ችግሩ። እናንተ ማለብሱት ማለት ነው እንጂ ሃይማኖታችሁም ተሸፈኑ ይላቸዋል። ተገላለጡ የሚል ሃይማኖት የለም። ስለዚህ አገራችን ላይ ሙስሊሞች ሆነን እንኖራለን። ሃይማኖታችን ሙስሊም። በነገራችን ላይ ብዙ ሰዎች የማያውቁት ነገር ምንድነው? በእስልምናና ክርስትናው መካከል ኢትዮጵያ ውስጥ ቀድሞ የገባው ክርስትና ቢሆንም የሚሽቀዳደመው በ200 ዓመት ነው። ያውም 200 ዓመት የማይሞላም በ200 ዓመት ስለሚበላለጥ ነው እንጂ ክርስትናው እኮ ከውጭ ነው የመጣው። በነገራችን ላይ የሆኑ ሰዎች ናቸው የሆኑ ጃንደረባውና የሆኑ ሰዎች ናቸው ወደ ኢትዮጵያ ያስገቡት ማለት ነው ለመጀመሪያ ጊዜ። ከዛ በፊት ምንድን ናቸው ሲባል እነዚህ ዋቄፋና የሚባሉት ጣዖት አምላኪ ምናምን የነበሩበት ጊዜ ነው። እንደገና ደግሞ አይሁዳዊ የሚባሉት አይሁዳውያን ናቸው የነበሩት። አይሁዳውያን ጎንደር ምናምን አካባቢ ነበሩ። እንደዚሁም ክርስቲያን ራሱ ወደ ትግራይ ምናምን አካባቢ ነው የነበሩት እንጂ በሌላ ሀገር አልነበሩም ስቲል ማለት ነው። እስልምና ሲመጣ ከዛ በኋላ ሌሎችም ሃይማኖቶች እስልምናም እየተስፋፋ መጣ። ስለዚህ ሃይማኖታችሁንም ታሪክንም የማታውቁ ሰዎች መጤ እያላችሁ አትሳደቡ። እኛ ሀገራችን ኢትዮጵያ የአያቶቻችን የቅድመ አያቶቻችን ሀገር ነው ኢትዮጵያ። እኛ ግን ምንድነው? ሙስሊሞች ነን።
እስልምናችንን ደግሞ የበላይ እናደርጋለን፣ ሀገራችንም ተከብረን እንኖራለን ማለት ነው። አሁን ላይ ሃይማኖታችን ልክ እንደንትን እንደመጤ ምናምን አድርገው ሂጃባቸው ላይ በአክሱም ላይ በተለይ ደግሞ በጣም የሚያላግጡ ሰዎች አሉ። ኢንሻአላህ አንድ ቀን አላህ አዘወጀል ነሰር ይመጣል። ሙእሚን ምድር ላይ ሲሆን ፈተና ይበዛበታል። ያው እንደዛ አድርገን ነው እኛ የምናስበው ማለት ነው። ያው የእናንተን ጥላቻ እንዳለ ሆኖ ማለት ነው። አላህ ሱብሃነሁ ወተዓላ ቀልባችሁን ወደ ዲን ኢስላም እንደማራላችሁ ዱዓ እናደርጋለን። በነገራችን ላይ አንድ የሚገርመኝ ነገር ልንገራችሁ ከመጨረሴ በፊት ማለት ነው። ብዙ ጊዜ አይታችሁ ከሆነ የለበሰችን ሴት ወይም ደግሞ ዝርፍፍ ያለ ልብስ ወይም ደግሞ ቀሚስ የለበሰችን ሴት በጣም ያመሰግናሉ። ወይ ስትር ያለች እኮ ናት እንትና ይላሉ። ግን አንዲት ሙስሊም ሴት ግን ሂጃብ ስትለብስ ግን ያንቀጠቅጣቸዋል። ስለዚህ አሁን ከልብሱ ሳይሆን እስቲል ችግራቸው ምንድነው? ከሙስሊሙ ነው እንጂ ከልብሱ አይደለም። እስቲል አንድ ሴት ስትሸፈን በጣም ነው ደስ የምትለው። ማንም ሰው ይሄን ይወዳል። ጤነኛ አእምሮ ያለው ሰው ይሄንን ይወዳል። የምትሸፈን ሴት ማንም ሰው ነው የሚወደው። ግን ሙስሊም ስለሆኑ ብቻ ነው እንደዚህ የሚያንቀጠቅጣቸውና የሚነስራቸው ብዙ ጊዜ ማለት ነው። ግን አምላካችን አላህ አዘወጀል ይሄንን ነግሮናል ማለት ነው። እናንተ ሃይማኖታችሁን እስካልወደድን ድረስ ወይም ደግሞ እስካልተቀበልን ድረስ እንደማትወዱን ማለት ነው። እና ይሄ እሙንና ቅቡል የሆነ ነገር ነው። አላህ ሱብሃነሁ ወተዓላ ቀኑን መንገድ ይምራችሁ። አላህ ይሐፍዝኩም። ወሰላሙ አለይኩም።